ፕሮፈርም ቻሌንጆችን ለማለፍ የሚያስፈልገን እድል ሳይሆን በደንብ የተደራጀ ፕላን ነው። ብዙ ጊዜ ትሬደሮች የሚወርቁበት ምክንያት ፕሮፈርም ቻሌንጆችን ሲወስዱ መጥፎ ትሬደር ስለሆኑ ወይም አሪፍ ስትራቴጂ ስለሌላቸው ሳይሆን የጨዋታውን ህግ ስለማያውቁት ነው። እና በዚህ ቪዲዮ ላይ እንዴት ኦዱን ወደ እናንተ ፍሊፕ እንደምናደርግና ፕሮፈርም ቻሌንጆችን እንዴት እንደምናልፍ እናያለን ማለት ነው። መጀመሪያ ከዚህ በፊት አውርተንበታል። ነገር ግን ፕሮፈርሞች ምንድናቸው? ዲቴል አልገባበትም። ፈንድ የሚያደርጉ ፈርሞች ናቸው ትሬደሮችን ኦብቪየስሊ በዴሞ አካውንት ነው ፈንድ የሚያደርጉ እና ደግሞ ካተረፍን በኋላ ቻሌንጃቸውን አልፈን ካተረፍን በኋላ ፕሮፊቱን ስፕሊት እናደርጋለን ነው። ብዙ ጊዜ በብዙ ትሬደር ፕሮፈርሞች ከ70 እስከ 90% እኛ ጋር ይመጣል። ፖፑላር የምንላቸው ፕሮፈርሞች ኤፍቲኤም አለ፣ ማይ ፎሬክስ ፈንድስ ወይም ማይ ፎሬክስ ፊቸርስ አለ፣ 5%ርስ፣ ፈንደር ኔክስት፣ ኢኩዊቲ ኤጅ የመሳሰሉ ብዙ ፕሮፈርሞች አሉ። እና ቤኔፊት ኦፍ ፓሲንግ ኦብቪየስ ነው። አሁንም ዲቴል እንኳን የለብኝም አይደለ? ሃይ ካፒታል ይኖራል። እዚህ ሀገር ኢትዮጵያ ውስጥ ልናገኘው ማንችለውን ካፒታል በፕሮፈርሞች ቻሌንጃቸውን ፓስ በማድረግ እናገኛለን። ትሬዲንግ ካሪየራችን አክሰለሬትድ ይሆናል ማለት ነው። ዛሬ 5 ዓመት የምናገኘውን በአንድ ይሄን ቻሌንጅ በማለፍ ልናገኘው እንችላለን። ፐርሰናል ሪስክ አይኖረውም ከፈንዲንግ በኋላ እና ደግሞ ፖቴንሻሊ ኮንሲስተንት የሆነ መንዝሊንግ ካኖረን ይችላል። ጀነራል ቤዚክ ቤኔፊቱ ማለት ነው። እና እንዴት እንደምናልፍ ስናይ ቴክኒካልና ነን ቴክኒካል አስፔክቶች አሉ። መጀመሪያ ነን ቴክኒካሎቹን እናይና ከዛ ቴክኒካሎቹን እናያለን ማለት ነው። ነን ቴክኒካሎቹ ጋር ስንሄድ ቻሌንጆቹ ምንድናቸው? ፕሮፈርምን ለማለፍ የሚያስቸግሩ አንደኛ ይሄ ብዙ ጊዜ ጀማሪ ትሬደርስ ነው አንሪያሊስቲክ ኤክስፔክቴሽን አለ። ባንዴ የሚታለፍ ይመስለዋል ሰው። ኦብቪየስሊ ባንዴ አይታለፍ። ፕሮፈርም ሰክሰስፉል ለመሆን 2-3 ይወደቃል። ብዙ ጊዜ በብዙ ትሬደሮች ሰክሰስፉል የሚሆን አንሰክሰስፉል ወድቀውታል የሆነ ያህል ጊዜ ማለት ነው። ሶ አንሪያሊስቲክ የሆነ ኤክስፔክቴሽን ሊኖረን አይገባም። ካሰብነው ሁሌ የበለጠ ጊዜ ይፈጃል። ይሄን ሁሌ ያስቡት። ሁለተኛ ስትሪክት ሩሎች አሉ። እነዚህን ሩሎች ቴክኒካሉ ጋር ስንሄድ እናያቸዋለን። ግን ቤዚክሊ ድሮዳውን ሩሎች አሉ፣ ዴሊ ሊሚት፣ ኮንሲስተንሲ ሩል ምናምን የሚባሉ አሉ። ሶስተኛ ሳይኮሎጂካል ፕሬሸር አለ። እንደ ላይቭ አካውንት ትሬዲንግ በብር ነው የምንጮተው አይደለ? ስለዚህ ስንሳሳት ተሳስተሃል ሳይሆን ብር ነው የምትከስረው። ሶ ያ ይሄንንም ማስተዋል አለብን ማለት ነው። ሌላ ፕሮፈርም ጋር ስንሄድ ኦብቪየስሊ ስትራቴጂያችን ጥሩ ሲሆን ነው ፕሮፈርም ጋር የምንሄደው። ደና ስትራቴጂ ሳይኖር ፕሩቭን የሆነ ኤጅ ያለው ስትራቴጂ ሳይኖር ፕሮፈርም ጋር ከሄድክ ኦብቪየስሊ አታተርፍም። ግን ይሄ ደና ስትራቴጂ ላላቸው ሰዎች ማለት ነው። ማይንድ ሴት ስንል ትሬድ ስናደርግ ቻሌንጁን ማየት ያለብን ፈንድድ እንደሆነን ነው። ያ ማለት ካፒታል ፕሪዘርቬሽን ላይ ፎከስ ማድረግ አለብን። ግሮስ ሳይሆን መፈለግ ያለባችሁ በተለይ በዚህ ሰዓት። ድሮ ያ ማለት የዛሬ 2 ዓመት ምናምን ነገር በወር መጨረስ ነበረባችሁ ቻሌንጆቹ። ፌዝ 1 በአንድ ወር፣ ፌዝ 2 ደግሞ 2 ወር ነበር የሚሰጣችሁ። እሱ ላይ ትንሽ አግሬሲቭ ሊያስፈልግ ይችላል፣ በተለይ ወደ መጨረሻዎቹ ላይ ካልደረሳችሁ። አሁን ግን ኦልሞስት አንሊሚትድ አማውንት ኦፍ ታይም ይሰጣችኋል። አንሊሚትድ ባይሆን ያው ከ6 ወርና በላይ ይሰጣችሁ። አንሊሚትድ ይሉታል፣ ግን ከ6 ወር ያሳልፏችሁ። ነገር ግን ካፒታል ፕሪዘርቬሽን ላይ ነው ፎከስ የሚያደርግ ያለብን ማለት ነው። ስሞል ዊኖችን አክሰፕት ማድረግ እንችላለን፣ ምክንያቱም አብዛኞቹ ፌዝ 1 ታርጌት 8 ወይም 10% ነው የሚሆነው። ለትንሽ ዊኖች አደርሱናል ነው። የሆነ ትሬደር ምን ብሏል? ፈንድ ትሬደር ኮንሲስተንት ትሬደር ነው እንጂ እድለኛ አይደለም ብሏል። ሶ በፕሮባቢሊቲ ጨዋታ ነው እንጂ የሚሆነው የእድል አይደለም ማለት ነው። እንዳልኳችሁ ፕሮፈርሞቹ ያው ሲለቁ ሲናገሩ ምናምን ለትሬደር ጥቅም ይመስላል፣ ግን ያው ትርፋቸውን ቢዝነስ ነው አይደል? ለማትረፍ ነው የፈልጉትና አንድ ትንሽ ችግር ነው የፈልጉት እናንተን ለማስወጣት። ስለዚህ ኮንሲስተንት መሆን አለብን፣ ዲሲፕሊንድ መሆን አለብን ማለት ነው። ህጋቸውን ወደ መጨረሻዎቹ ላይ ስለምናያቸው ችግር የለም። ቀጣይ ቹዚንግ ዘ ራይት ፕሮፈርም። ይሄም ኦብቪየስ ነው አይደለ? ፕሮፈርም ቹዝ ስናደርግ ብዙ የምናያቸው ነገሮች አሉ። ዴይሊ ውስጥ ሊሚት ሊሆን ይችላል። አንዳንዶች 4% ነው የሚፈቅዱልን በቀን፣ አንዳንዶች 5% ይፈቅዱልናል። ሌቨሬጅ ሊኖር ይችላል። ለምሳሌ አሜሪካ ላይ የሚሰሩ ፕሮፈርሞች ብዙ ጊዜ ከ30 በላይ ይሰጡ፣ 130 አንዳንዴ 150 ይሰጣሉ። እኛ ሀገር ግን እስከ 100 አንዳንዶች ደግሞ እስከ 500 የሚሰጡ አሉ አይደል? ሌላ ምን አለ? ፔይአውት በፐርሰንቴጅ ምን ያህል ነው ሼር ምን እንዳደረገው ነው። ያ ማለት 50% ይሰጣችሁ ይችላሉ፣ 60 70 እንደዛ ነገር። እና እንትኑ የሚወስነው 1 ስቴፕ ነው ወይስ 2 ስቴፕ። 1 ስቴፕ ከሆነ ፔይአውቱ ይቀንሳል፣ 2 ስቴፕ ከሆነ ፔይአውቱ ይጨምራል። ኢቫሉዌሽን ሩል ምንላቸው? ለምሳሌ ኮንሲስተንሲ ሩል ምን እንደሆነ እናያለን። ብዙ ትሬደሮች ደግሞ ሰሞኑን እያስበላ ያለው እሱ ነው። ሌቨሬጅ አውርተንበታል። ሰፖርት እና ሪላያቢሊቲ ደግሞ ማለት ነው። ቀጥታ ኦብቪየስ ነው፣ ምክንያቱም
ሪላያብል ካልሆነ አንድ ፕሮፈርም እምቢ ይላችሁ ይችላል ማለት ነው። ሶ ከመግዛታችሁ በፊት ኤክስፐርቶችን መጠየቅ ትችላላችሁ። ትረስት ፓይለት ላይ ሄዳችሁ ሬቲንጋቸውን ማየት እንደዛ ነገር ማለት ነው። እና አሁን ወደ ቴክኒካል ዘለል እያለን ስትራቴጂያችን ፕሮፈርም ፍሬንድሊ መሆን አለበት። አንደኛ ፕሩቭን የሆኑ ስትራቴጂዎችን መጠቀም። አይሲቲ ቤዝድ ሞዴሎች ፕሩቭን ናቸው። ስማርት መኒ፣ ክላሲክ ስማርት መኒ ኮንሰፕት፣ ሪቴሎቹም ፕሩቭን ናቸው አይደል? እነሱን መጠቀም ያ ማለት ብሬከሮች፣ ፌር ቫልዩ ጋፕ ምናምን የመሳሰሉት ማለት ነው። ታይም ቤዝድ ኮንፍሉዌንሶች የመሳሰሉት ብቻ ከዚህ በፊት እዚህ ቻናል ላይ ያወራናቸውን ሙሉ ስትራቴጂዎች መጠቀም እንችላለን ማለት ነው። ብዙ ኮንሰፕቶች አውርተናል አይደል? እያንዳንዱ መርጅ አድርጎ እነሱን መጠቀም እና ስካልፒንግን ብዙ ጊዜ አለማድረግ። ስካልፕ አለማድረግ ካልተፈቀደ ለምንድን ነው የምላችሁ? ከስተመር ሰፖርት ሳትጠይቁ ብዙ ጊዜ ስካልፕ አታርጉ። ብዙ ፕሮፈርሞች ይከለከላሉ ስካልፒንግ። በተለይ ሃይ ፍሪኩዌንሲ ሲሆን በአንድ ደቂቃ ውስጥ በሁለት ደቂቃ ውስጥ የምትወጡ ከሆነ ምንም ነው ደስ ማይላቸው ማለት ነው። ስለዛ አንሰጥም ሊሏችሁ ይችላሉ። ከስተመር ሰፖርት አናግሩ መጀመሪያ እና እንትኖችን ኤዎች ኤክስፐርት አድቫይዘር ብዙ ጊዜ ሰው ይጠቀማል። አሁን ግን ኤክስፐርት አድቫይዘር ስትጠቀሙ አንዳንድ ፕሮፈርሞች እንደውም አይፈቅዱም፣ አብዛኞቹ አይፈቅዱም። ዲቴክት ከተደረጋችሁ እንትን ነው የሚያደርጓችሁ። ምንም ዲቴክት ተደርጓችሁ አይሰማችሁ፣ ሃርድ ብሪች ነው የምትባሉት። ግን አንዳንዶቹ ደግሞ ተጨማሪ ብር ከፍላችሁ ኤክስፐርት አድቫይዘር መጠቀም ትችላላችሁ። እንደዛም ስትጠቀሙ ግን ምን ማድረጋላችሁ? ብዙ አታተርፉ። ብዙ ካተረፋችሁ አይሰጧችሁ። ልንገራችሁ፣ ምንም ቢሆን በተለይ ትልቅ አካውንት ያላችሁ ሰዎች በ100,000 በ200,000 አካውንት ገብታችሁ 80,000 ብታተርፉ እንደውም ተስፋ ቁረጡ። የፈለገ ህጋችሁ ልክ ቢሆን ማለት ነው። ስለዛ ይህንን መጠንቀቅ አለባችሁ ማለት ነው። ትንሽ ማትረፉልኝ ትንሽ የሆነና ኮንሲስተንስ የሆነ ትርፍ ወይም በብዙ አካውንቶች ላይ ማትረፍ እንጂ አንድ አካውንት እንደዛ እንደው ነው የሚሆነው። ሌላ ደግሞ ፌቨሬብል የሆነ ሪስክ ሪዋርድ መጠቀም 1 to 2 1 to 3 አሪፍ ናቸው አይደለ? ምክንያቱም 1 to 1 ካረግንም የማትረፍ እድላችን ከፍ የማለት እድላችን ሊቀንስ ስለሚችል ማለት ነው። ሪስክ ማኔጅመንት ፕላን። አሁን ሪስክ ማኔጅመንት ፕላን ስንገባ ወደ ቴክኒካል በደንብ ገብተናል። በአንድ ትሬድ 0.5 ወይም 1% ብቻ ሪስክ ማድረግ ምን ማለት ነው ስላችሁ 0.5 ወይም 1%። ለምሳሌ አካውንቱ እንደጀመራችሁት በአንድ 1% መሄድ እና እያተረፋችሁ ከሆነ በአንድ መቀጠል፣ ከፍ ስትሉ 5% 6% ስትደርሱ 2% ልትገቡ ትችላላችሁ ሪስካችሁ። ግን እየከሰራችሁ ከመጣችሁ የማለት ኔጌቲቭ ውስጥ ዶዳውን ውስጥ የገባችሁ ከመጣችሁ ሪስካችሁን ቀንሱት። ጊዜ እስካላችሁ ድረስ ምንም አያስቸኩላችሁ ማለት አካውንቱን ከምጣጡት ይሻላል። ሪስካችሁን ቀንሳችሁ ሪከቨር እስከምታደርጉ ድረስ። ለምሳሌ አሁን የቴንኪ አካውንት ከሆነ $10,000 አንድ የከሰራችሁ የመጀመሪያ ትሬዳችሁን ስንት ሆነ? 9,900 ሆነ። አሁን ሪስኩን መቀነስ ወደ ስንት? ወደ 0.5% ማለት ነው። መጀመሪያ $100 ሪስክ የምናደርገው አሁን ስንት ሪስክ እናደርጋለን? $50 ምን እስከምንደርስ ድረስ የከሰርናትን ቦታ 10,000 እስክንገባ ማለት ነው። ተመልሰን አይዲያው ገባችኋ? ዲቴል መግባት አያስፈልግም። ሁለተኛ ዴይሎስን ሊሚት ማድረግ። እኔ አሁን ፐርሰናሊ 2 ትሬድ ነው በቀን ምገባ። ሎስም ይሁን ፕሮፊትም ይሁን ከሁለት አላሳልፉ። ለዛ ሎሳችሁ በቀን ከ2% አይብለጥ ማለት ነው። ጀነራሊ 1% ኮን ሪስክ የምታደርጉት 2 ትሬድ ከከሰራችሁ ይበቃችኋል። ሶስተኛ ጀነራል ማድረግ። ብዙ ጀነራሊንግ ሶፍትዌሮች መጠቀም ትችላላችሁ። ኖሽንም ይሁን ኤክሴል ላይ ማድረጉት ችግር የለም። ጀነራል አድርጉና ችግራችሁ ምናምን ማወቅ። ግን ያው ይሄ ከፕሮፈርሙ በፊት ማወቅ ያለባችሁ ነገር ነው። ችግራችሁ ምናምን ኖርማል ትሬዱን ለመጻፍ ግን ኖሽን ምናምን መጠቀም ትችላላችሁ። አራተኛ ሪቬንጅ ትሬዲንግም ማቆም። ምንም አልደግሞም፣ ብዙ ጊዜ እስከደር ድረስ ነው ነገር ያልኩት። ሪቬንጅ ትሬድ አለማድረግ። ወከ ከሰራችሁ በቃችሁ፣ ቀጣይ ቀን አለ። ኤቭሪዴይ ባያስ እና ኤቭሪዴይ ዊኒንግ ሪያሊስቲክ አይደለም አይደል? ኪሳራው ሁሌ ይኖራል። ትሬድ ፕላን ብሬክዳውን። ለምሳሌ አሁን አንድ እንትን ብናይ ማክሲመም ትሬድስ ፐር ዴይ 2 ሴሽን ለንደን እና ኒውዮርክ። ሪስክ ፐር ትሬድ ከ0.5 እስከ 1 ያልኳችሁ እዚህ ጋር 0.75። ኤስኤል እና ቲፒ በሊኩዊዲቲ ስዊፕ ምናምን ታደርጉ ትችላላችሁ። ኢንትሪ ሞዴላችሁ ደግሞ ስማርት መኒ ዳይቨርጀንስ ከዛ በፌር ቫልዩ ጋፕ ሊሆን ይችላል ማለት ነው። ሶ እንደዚህ አይነት ክሊር የሆነ ፕላን ይኖራችሁ ነው ትሬዲንግ ፕላን። በኢሞሽን እንዴት ዲል ማድረግ እንችላለን ስንል አንደኛ ሃይ ፕሮባቢሊቲ ሴታፖችን ብቻ ትሬድ ማድረግ። ኦብቪየስሊ ለምን ሎ ፕሮባቢሊቲ ሴታፕን ትሬድ እናደርጋለን? ቀጣይ ቀን ሁሌ ያለ ድሮ ሎ ፕሮባቢሊቲውን ትሬድ ታደርጉ ግዴታ ሊሆን ይችላል ብያቸዋለሁ። ምክንያቱም አንድ ወር ነው ያለቻችሁ። በ3 ሳምንቱ እንትናችሁ ላይ ካልደረሳችሁ ወይም ከራቃችሁ ገና 3ኛ ሳምንታችሁ ላይ ወይ ከድሮም ተመልሳችሁ ወይ ትርፋችሁ ቀንሶባችሁ 1% 2% ላይ ቆናችሁ ያገኛችሁን ትሬድ መግባት ሊኖርባችሁ ይችላል ካልነ ፌል ስለምትሆኑ ማለት ነው።
አሁን ግን እንዳልኳችሁ ቢያንስ 6 ወር አላችሁ። 6 ወር ካላችሁ በደንብ ተጠቅሟት 6 ወር ምን ችግር አለ? ግን ያው እንዳልኳችሁ በአሪፍ ፕላን ማለት ነው። ኦቨር ትሬድ አለማድረግ። ለሎስ ያው ሪቬንጅ ትሬዲንግ ነው የሚባለው። ዊንም ካረግን ኦቨር ትሬድ አለማድረግ። አንድ ወይም 2 ትሬድ በቂ ነው በቃ እንዳልኳችሁ። ሶስተኛ ካስፈልጋችሁ ብሬክ ውሰዱ። ብሬክ ውሰዱ ምን ማለት ነው? አንድ ሳምንት ማረፍ ሊኖርባችሁ ይገባል። አንዳንዴ በተለይ በተከታታይ ከከሰራችሁ ጥሩ ኢሞሽናል ስቴት ላይ ካልሆናችሁ ያ እንደዛ ነገር ካልሆናችሁ እረፉ። ምን ችግር አለ? የትም አይሄድም። አካውንት የትም እስከማይሄድ ድረስ አርፋችሁ አሪፍ ትሬዲንግ ኮንዲሽኖች ላይ ስትመለሱ ከናንተም ችግር ሊሆን ይችላል የከሰራችሁት ማርኬቱም የተመታየም ቾፒ ፕራይስ አክሽን ሆኖ ሊሆን ይችላል። ነገር ግን አሪፍ ሲሆን ሃይ ፕሮባቢሊቲ ሴታፖች ብቻ ሲመጡ ትሬድ ጀምሩ ማለት ነው። የማለት ለአንድ ሳምንት ትሬድ ላታደርጉ ትችላላችሁ። ይሄን ነው ብሬክ ምን ነው። አራተኛ በዴሞ ፕራክቲስ ማድረግ ትክክለኛ አካውንቱ ከቻሌንጁ ከመጀመራችን በፊት ይሄን መጠቀም ትችላላችሁ። ኤፍቲኤምኦ ፍሪ ትራያል አለው። ፍሪ ትራያል ማለት ሳትከፍሉ ሙሉ የቻሌንጅ ኤንቫይሮንመንቱን ይሰጣችኋል ማለት ነው። ካለፋችሁ ምን ብር ምናምን አይኖሩም። አትከፍሉምም ብር የማይሰጣችሁም ነው አይዲያው። ኤፍቲኤምኦ ፍሪ ትራያል ኖርማል ጉግል ላይ ሰርች ብታደርጉ ቀጥታ ሊንክ ይመጣላችሁ። እዛ አካውንት ይሰጣችኋል። በዛ በፈለጋችሁት ብር አካውንት ይሰጣችኋል። ያን ትሬድ ማድረግ ትችላላችሁ። ቱል ምን መጠቀም እንችላለን ካላችሁ ያው እንዳልኳችሁ ለጆርናሊንግ ኤክሴል እና ኖሽን መጠቀም ትችላላችሁ። ከጀመራችሁም ከመጀመራችሁም በፊት ማለት ነው። እንትን ፕሮፈር ባክ ቴስቲንግ ያው ስኪላችሁ ለማወቅ ነው። ያ የትሬዲንግ ቪው ሪፕሌይ ሊሆን ይችላል፣ የትሬደር ሪፕሌይ ሊሆን ይችላል መጠቀም ትችላላችሁ። ኢኮኖሚክ ካላንደር ምክንያቱም ኒሶችን ትሬድ ማድረግ የለብንም አይደለ? አትሊስት በአይኤስቲ ስትራቴጂ የእናንተ እንትን ኒውስ ትሬድ የሚያስደርግ ከሆነ ምን ታደርጋላችሁ መሰላችሁ? ከከስተመር ሰፖርት ጋር ማውራት። ምክንያቱም ብዙ ፕሮፈርሞች ኒውስ አይፈቅዱም። አሁን ለምሳሌ አሁን ማይ ፈንድ ዲቴክስ ብዙ ጊዜ የተጠቀምኩት እሱን ነው። ኤፍቲኤም የመሳሰሉት ኒውስ ከመድረሱ በፊት አሁን ለምሳሌ 9 ተኩል ከሆነ ኒውስ ከ3 ደቂቃ በፊት ኢንትሪ ኢንትሪያችሁ መዝጋት አለባችሁ ይላሉ። ካልሆነ ሶፍት ብሪጅ ነው የሚላችሁ። ከተረጋገመ ደግሞ ሃርድ ብሪጅ ትባላላችሁ። ከኒውሱ 3 ደቂቃ በፊትና 3 ደቂቃ በኋላ ምንም ትሬድ መግባት አትችሉም ማለት ነው። ሶ ኒውስ ትሬድ ማድረግ አትችሉም ማለት ነው። ተረዳችን አይደለ? በተለይ የዩኤስ ኒውሶች ሃይ ኢምፓክት የሆኑ ኤንኤፍፒ፣ ሲፒአይ፣ ኤፍኤምሲ እና የመሳሰሉት ኒውሶች ላይ አይታችሁ ትሬዶቻችሁን ለመዝጋት ሞክሩ። ምክንያቱም ለምን ሪስክ ታደርጋላችሁ? እንዳልኳችሁ አሁን እንደዚህ ቺን ኒውስ ብታደርጉ ደግሞ ምንም አይሏችሁ፣ ዝም ነው የሚሏችሁ። ግን ትርፏ ስትበዛ እንዲህ ኒውስ ትሬድ አድርገህ እንደምንም 10,000 በእድልም ሊሆን ይችላል በችሎታ 20,000 30,000 ዶላር ደርሰህ ስጡኝ ስትላቸው ያመጣቷል። ቺን ኒውስ በይሳት አጥፍታል። ሶፍት ብሪጅ ከአዲስ ጀምር ትባላለህ ማለት ነው። ለዛ መጠንቀቅ እና ደግሞ ያው ማርካፖች መጠቀም ትችላላችሁ። አይገስ የአይሲቲ ኮንሰፕት ኢንዲኬተሮች አሉ። ከፈለጋችሁ ተጠቀሟቸው። ግን ያ አይሲቲ ትሬደሮች በራሳቸው ነው እንትን የሚያደርጉት። ኮመን ሚስቴክስ ሁሌ ትሬድ ማድረግ እንዳልኳችሁ ኤቭሪዴ ባያስ እና ኤቭሪዴ ዊኒንግ ሪያሊስቲክ አይደለም። ስለዚህ ያው ረግጦ ነው የሚለቋችሁ። ሁለተኛ ብሬኪንግ ዘ ድሮዳውን ሩል። ብዙ ፕሮፈርሞች ሩል አላቸው የድሮዳውን አይደለ? አንዳንዶች ስንት ነው የሚፈቅዱት? 4% በቀን ማክሲመም 5% በቀን ቶታል ደግሞ አንዳንዶቹ 8%፣ አንዳንዶቹ 10% እንደዛ ነገር አላቸው። እሱን ሩል አለመስበር ማለት ነው በቻልነው ነው። ምክንያቱም የግድ ብዙ ከከሰራችሁ 1% 0.5% ሪስክ ያደርጋችሁ 16 የከሰራችሁ 8ቱን ተነካ አይደለ ድሮዳውን። ስለዛ ወጣችሁ ማለት ነው። ቻሌንጁ ፌል አደረጋችሁ። ነገር ግን 16 የምትከስሩ ከሆነ በተከታታይ ስትራቴጂያችሁ የሆነ ችግር ሊኖር ይችላል ምናልባት። ስለዛ ያ ስትራቴጂያችሁን ማየት ይኖርባችኋል። ሁለተኛ ኒስ ኢቨንቶችን ኢግኖር ማድረግ እንዳልኳችሁ ብሪቾች ሊፈጥር ይችላል። ሁለተኛ ደግሞ ባታተርፉም ስቶፕ ሎሳችሁ እንትን ሊያደርግባችሁ ይችላል አይደል? ስቶፕ ሎስ ሪስፔክት አያደርግም እስከምታውቁ ነው ኦብቪየስሊ ራይት። ስለዛ እሱንም መጠንቀቅ አለባችሁ። ሶስተኛ ፑር የሆነ ትሬድ ማኔጅመንት ዝም ብለን ኤክሴላችን ሙቭ እናደርግ ከሆነ ወደ ብሬክ ኢቭን ምናምን አስወጥቶን ወደ ፈለግነው ሊሄድ ይችላል። ስለዛ ያ ደግሞ ኤያችን ይቀንስብናል ማለት ነው። ሶ አንደኛ ስቶፕ ሎሳችንን መች ወደ ብሬክ ኢቭን ማንቀሳቀስ እንዳለብን ማወቅ። ሁለተኛ ካልፈለጋችሁ ደግሞ ኤክሴሉን ወደ ብሬክ ኢቭን ሙቭ ከማድረግ ፓርሻሎች መውሰድ እንደዛ ነገር ማለት ነው። ኦቨር ሌቨሬጅ አለማድረግ። ሪስካችሁ እንዳልኳችሁ አስተካክላችሁ ከ0.5 እስከ 1 ከፍ ካላችሁ ደግሞ በጣም ካተረፋችሁ 2% ማድረግ ትችላላችሁ ማለት ነው። እንደዛ ነው። ፖስት ፈንዲንግ ማለት አለፋችሁ ማለት ነው። አሁን ፈንድ ትሬደር ሆናችኋል እና እንዴት ነው የምታተርፉት? እንዴት ነው ዊዝድሮ የምታደርጉት ስንል አንደኛ ዊዝድሮ ፕሮፊት ኮንሲስተንትሊ ያውጡት።
በየ2 ሳምንት ያን ብር አውጡት። ምክንያቱም የሆነ ሰዓት ላይ ከተመታችሁ ሁሉ ነገር ሊወስድባችሁ ይችላል ማለት ነው። እነሱም ይሄን ችግር ነው የፈለጉት። ብዙ ትሬደሮች የሚያልፈው ሲናገሩ አብዛኞቹ ፕሮፈርሞች ላይ ከ10% በታች ነው የሚያልፈው ቻሌንጁ። ካለፈ በኋላ ደግሞ ብር የሚያገኘው የዛ 10% ነው ዊዝድሮ የሚያደርገው ማለት ነው። ያጠዋል ብሩ። አንደኛ ሳይኮ አለ። ሪል አካውንት ሲሆን የሚመጣ የተለየ ሳይኮ አለ። እሱ ከባድ ነው። ሁለተኛ ደግሞ የበለጠ የመክሰር ዕድላችሁ ሊኖር ይችላል ማለት ነው። ስለዚህ ብራችሁን ኮንሲስተንትሊ አውጡት። ምንም ችግር የለም ብታወጡት። ይሄን ያህል አሁን ለምሳሌ $10,000 አካውንት 500 አትርፉ 1000 ድረስ ምናምን ይሄን ያህል ጥሩ አይደለም። ስፔሻሊ ኢኒሻል ኢንቨስትመንታችሁን አውጡ። መጀመሪያ ለቻሌንጅ የከፈላችሁበትን የሆነ ያህል ነገር ውሰዱት አይደል? ፔይ ዘ ትሬደር ሁሌ ብር ልትሰሩት ከገባችሁ ድረስ አውጡ ብራችሁን ማለት ነው። ጀነራሊ ኦብቪየስሊ ስቲክ ቱ ዘ ሴም ሪስክ ሞዴል። ሪስካችሁ ከቻላችሁ ራሱ ቀንሱት። 1% ከሆነ በ0.5 ይሉት። ጠብቋት ያቺን አካውንት በደንብ ጠብቋት። ሌላ ደግሞ ስኬል አፕ አድርጉ ወይም ሌሎች አካውንቶች ግዙ። ከሚመጣው ብር ሌላ አካውንት መግዛትና ስኬል አፕ ማድረግ አይደል? ሌላ ደግሞ ራሳቸውም ስኬሊንግ አፕ አላቸው እኮ 3 ወር 4 ወር አንድ አካውንት የምትጠብቁ ከሆነ ይጨምሩላችኋል። 10K 15K እንደዛ ነገር ያደርጉላችሁ። አራተኛ ስቴይ ዲሲፕሊንድ መሆን ማለት ነው። የካሲኖ ማይንድሴት አቮይድ ማድረግ ማለት ታውቁታላችሁ። የካሲኖ ማይንድሴት መጨረሻ ቲፕ ዶንት ረሽ ኢት ፕራክቲስ ፎር ፔይንግ። ከመክፈላችሁ በፊት ያን ነገር አልፈዋለሁ ብላችሁ ኮንፊደንስ ሊኖራችሁ ይገባል። ዝም ብላችሁ አትኩበት። ሁለተኛ ጆርናሊንግ። ኦብቪየስሊ ሁሉም ትሬደር ጆርናል ማድረግ አለበት። ስቴይ ኮንሲስተንት መሆን ደግሞ ያው ማራቶን ነው፣ ስፕሪንት አይደለም ይባላል ትሬዲንግ። ስለዛ እንደ ማራቶን ይሁት። እንደ ማራቶን ስታዩ ሁሌ ካሰባችሁት የበለጠ ይፈጃል ነው። ተረዳችሁኝ አይደል? በ2 ዓመት ሰክሰስፉል ሆናለሁ ካላችሁ ሞስት ፕሮባብሊ 3-4 ሊፈጅ ይችላል። ሞስት ፕሮባብሊ ማለት ነው። ሁለተኛ ፍጀቱ እድል ዝቅተኛ ነው። ባየሁት ነገር ነው በራሴ የምላችሁ። ደግሞ ኮሚኒቲዎች ግቡ፣ ሜንቶርሺፖች ፍሪ ከሆኑ ግቡ፣ ፔድም ከፈለጋችሁ ግቡ። ግን አይገስ ዩቲዩብ እስካለ ድረስ ይሄን ያህል ፔድ ሜንቶርሺፕ አያስፈልግም። ለዛ ፍሪ ሜንቶርሺፖችን መግባት ትችላላችሁ፣ ኮሚኒቲዎችን መግባት ትችላላችሁ ማለት ነው። ሶ ያ ያስኩላችሁ እንትን ይሄ ነበር። ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ቴንክ ዩ